በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነጻ ሀገር መሆኗን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግሯል። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመላክቷል። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። በቅርቡ በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳል ሲሉ ተናግሯል። ጥያቄው አሁን አሰብ የእኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሷለን የሚለው ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፕራይደም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግሯል። መስከረም 11 2018 ዓመት የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያ የባህር በር ያሳጡ አገራትን እንደሚዋጉ ኤርትራን በተዘዋዋሪ በመጥቀስ ተናግሯል። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት ኤርትራ የ200 ሚሊዮን ህዝብ ፍላጎትን ይደፈጥጣሉ ሲሉ ፊልድ ማርሻሉ ተናግሯል። አክለውን ፊልድ ማርሻሉ የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን፣ የባህር በር ማግኘታችንን እናረጋግጣለን ሲሉ ተደምጠዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደሩ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈለት የሚገባ ሲል ገልጸውታል። አሰብ በቀይ ባህር ላይ የሚገኘው ለህልውናችን አስፈላጊ የሆነ ማንኛውንም ዋጋ ሊከፍለት የሚገባ ነገር ሆኗል ነበር ያሉት ጀነራሉ። የመከላከያ መሐንዲስ ክፍል ኃላፊ የሆኑት ጀነራል ደስታ አፒቾ ከፍተኛው የወታደሮች መኮንኖች በተሰበሰቡበት የቀይ ባህር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግሯል። ይህ ማድረግ የባህር በር ማግኘት ተልዕኮን የሚሸከም አስተማማኝ ኃይል መገንባት አለብንና ለዚህም ነው ዕለት በዕለት ወደዚህ እየተቃረብን ያለ ነው ብለዋል። ከኢትዮጵያ ወገን በቀይ ባህር የባህር በር ማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። የኢትዮጵያ የባህር በር ለማግኘት የምታቀርበው ጥያቄ አደገኛ በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲል ኮንነውታል። መስከረም 6 2018 ዓመት ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤት ጦስ እንደማይኖረው አስጠንቅቀው ሊታለፍ የማይገባ ቀይ መስመር መሆኑን ገልጿል። ብዙም ሲናገሩ የማይደመጡት የኤርትራ መከላከያ ህዳር ወር መጀመሪያ ላይ ኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መኮተት እንዲያቆሙ አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውንም አካል ለመማር ድጋሚ ዕድል የማይሰጥ አዘቅት ውስጥ ራሱን የከተተ ሲል አስጠንቅቋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከሁለት ሳምንታት በፊት በ2016 ዓመት ነበር። በኤርትራ ስር ከሚገኙ ወደቦች አንዱ የሆነው ለኢትዮጵያ በቅርብ ርቀት የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት በ1990 እስከ 1992 ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረዥም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመት ድረስ ወዳጆች ነበሩ።